320 ሰዓት ከአርበኞች ጋር መቀመጥ ብዙ አቀራረበን እና ኮራን። እነዚህ ሰዎች እነዚህ ጀግኖች አገራችን እንደሚያስገቡን አዲስ አበባ እንደሚያስገቡን ምንም ጥርጥር የለም። የጎደላቸው አንድ ነገር ነበር፣ አንድነት ነበር። ይሄን አግኝተዋል እና በጣም የኮራንባቸው መጨረሻ ሰዓት ላይ ሁላችንም እንባን የተናነቀን እና እንግዲህ ሌላው ያለው የቀረው በዲያስፖራ በኩል የቀረው ይህን ምሳሌ ተከትሎ ዲያስፖራውና ውጭ ያለው አንድ መሆን አለበት እና ይህ ስብስብ የተነጋገረባቸው ነገሮች ሁሉ ውሳኔ ላይ ሲደርስ በሙሉ ድምፅ ነው ተነጋግረው ተከራክረው ተጨቃጭቀው ነገር መጨረሻ ላይ ግን ሁሉም በሙሉ ድምፅ ነው የተስማሙት እና በመጨረሻ ላይ የፖለቲካው አመራረጡ ላይ ሲደረስ ያው እዛም ደረጃ እንኳን ብዙ ውይይት ቢካሄድም በሙሉ ድምፅ ነው የተስማሙት እና ይሄ ሊያኮራን ይገባል። የኛ ቴክኒካል ኮሚቴውን በተመለከተ ሊቀመንበራችን አስረስ ነበረ፣ አርበኛ አስረስ ነበረ። አርበኛ አስረስን ድሮ የተወሰነ ጊዜ ነው ያናገርኩት። ጊዜ ግንባር ውስጥ በነበርኩበት ጊዜ የተወሰነ ጊዜ ነው ያናገርኩት። ብዙ አላውቀውም ነበረ። ሚዲያ ላይ የሚነገረውን በጎም ጥሩ ነገር አንብቤያለሁ። ነገር ግን አላውቀውም ነበር። ነገር ግን ይህንን ስብሰባ እንደዚህ ያለ ውጤታማ እንዲሆን ከፍተኛ አስተዋጽኦ አድርጓል። በጥበብ በትዕግስት በማዳመጥ እና ነገሮችን በማጠቃለል ነገሮች ሲግሉ ቶሎ የማቆም እንደገና ቆይ እስኪ እንረፍና እንወያይበት እያለ በጥበብ ይዞ እዚህ ቦታ ያደረሰ ሰው ነው። በጣም አድንቄዋለሁኝ እና ሌሎችም አርበኞች ብዙ ሚና ተጫውተዋል። ሁሉም ማለት ይቻላል እና ወደ መጨረሻው ግዳማ ድሮ አርበኛ ከሌ እንዳባሉ የነበሩ ወደ መጨረሻው ግዳማ በቅጽል ስም ነበር የሚጠራሩትና በቃ ቤተሰብ ሆኑ እና እነሱንም አደንቃለሁ እና እዚህ ያደረሳችሁ ጀግኖቻችን ከናንተ ተምሮ ለሞላው አማራ አንድ እንዲሆን ነው የምንፈልገው። በራሴም በአመቻች ኮሚቴ ስም ማሳሰብ የምፈልገው ይህ የመጨረሻ እድላችን ነው። አንድ አማራ አንድ ሀገር ለመኖር ይህ አንድነት አስፈላጊ ነው። ይህ አዲስ ድርጅት የተዋቀረው ከአማራ ሕዝብ ለሚገኘው እውቀት፣ የገንዘብ፣ የሞራል ድጋፍ ግምት ውስጥ በማስገባት ስለሆነ አደራ እንላለን። ይህም በዚህ እድሜ እንግዲህ ብዙ ነገሮች ኢትዮጵያ ነፃ ስትወጣና ብዙዎቹ ጀግኖቻችን ኢትዮጵያ ነፃ ወጣ አዲስ አበባ እንደሚገቡና ኖርማል ህይወት እንደሚኖሩ ብዙ አልጠራጠርም። እኔ እዛ አልደርስ ይሆናል፣ ግን በጣም ደስ ያለኝ ለመሄድም ተስፋ ሰንቄ ነው የምሄደው። ስለዚህ ትልቅ ደስታ ለኔ። አመቻች ማቋቋም ሂደቱን በመመስከር እድል ስለሰጣችሁኝ አመሰግናለሁ እና ለህይወቴ ትልቅ አቺቭመንት ነው፣ ትልቅ ተስፋ ነው። እግዚአብሔር ይስጥልኝ።